ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ቆይታችኋል? እኔ ጋር ሁሉም ሰላም ነው፣ ፈጣሪ ይመስገን ደህና ነኝ። ዛሬም እንደተለመደው በአዲስ ዓለም አቀፍ ናውሌጅ መጥቻለሁ። ዛሬ ደግሞ ዓለም ላይ ያሉ ምርጥ የተባሉ እና ቆንጆ የሆኑ መስጊዶችን ነው የማስጎበኛችሁ። ዓለም ላይ በብዙ ሺህ የሚቆጠሩ እምነቶች እንዳሉ ይታወቃል። ከነሱ መካከል እስልምና እና ክርስትና ትልቁን ስፍራ ይይዛሉ፣ ማለት ያው በተከታይ ብዛት ማለት ነው። እናም ዛሬው ውብ ተደርገው የተሰሩ መሳጅዶችን እናያለን። ዓለም ላይ በቢሊዮን የሚቆጠሩ ሙስሊሞችና እንዲሁ በሚሊዮን የሚቆጠሩ የእምነት ተቋማት ወይም መስጊዶች ይገኛሉ። ይሁን እንጂ ሁሉም መስጊዶች በስራቸው አንድ ቢሆኑም ሁሉም ግን አንድ አይደሉም። አንዳንድ ሀገራት ግን መስጊዶችን ለመርገጥ ይቅርና ለማየት እንኳን በሚያሳሱ መልኩ ነው የሰሯቸው። ዛሬ ከነዚህ ውብ እና ማራኪ መስጊዶች መካከል ጥቂቱን ማለትም 15 የሚሆኑትን መች ተሰሩ፣ የት ሀገር ላይ ነው የተሰሩ፣ በምን አይነት ሁኔታስ ተሰሩ የሚለውን አሳጥረን የምናይ ይሆናል። በቅድሚያ ግን ለዚህ አዝናኝና አስተማሪ ቻናል አዲስ ከሆኑ ቻናሉም አዲስ ስለሆነ ሰብስክራይብ በማድረግ እንድታበረታቱን በአላህ ስም እንጠይቆታለን። ወደ ጉዳያችን እንግባ። 15ኛ የሜስኪታ ካቴድራል ደ ኮርዶባ በኮርዶባ ስፔን ውስጥ የዩኔስኮ የዓለም ቅርስ ነው። እሱም በመጀመሪያ በ8ኛው ክፍለ ዘመን የተገነባ መስጊድ በኋላም ወደ ካቶሊክ ካቴድራል የተለወጠ እና ልዩ በሆነው እስላማዊ እና ክርስቲያናዊ የሥነ ሕንፃ ቅጦች ጌጥ ይታወቃል። አወቃቀሩ ልዩ የሆነ ቀይ እና ነጭ የፈረስ ጫማ ቅስቶች፣ የተራቀቀ ሚህራብ እና በማዕከላዊ አካባቢ ውስጥ የተራቀ ካቴድራል ያለው ትልቅ ሃይፖስታይል አዳራሽ ያሳያል። የመጀመሪያው ሚናር ወደ ደወል ማማነት ተቀየረ እና ውስብስቡ የብርቱካን ዛፎች ያሉት ትልቅ ግቢን ያካትታል። 14ኛ የሞስኮ ካቴድራል መስጊድ በማዕከላዊ ሞስኮ በኦሎምፒክ ስታዲየም አቅራቢያ የሚገኘው በሩሲያ እና በአውሮፓ ትልቁ መስጊድ ነው። በ1904 የተሠራው ዋናው መስጂድ በ2011 ፈርሶ አዲሱም መስጂድ በ2015 ተመርቋል። አዲሱ መስጂድ በባይዛንታይን የወርቅ ጉልላት የተነደፈው እስከ 10,000 ምዕመናን የሚይዝ ሲሆን ኢስላማዊ ቅርሶች ያሉት ሙዚየም ነው። የውስጥ ግድግዳዎች በካሊግራፊ ውስጥ በቁርአን ጥቅሶች ያጌጡ ናቸው። አዲሱ መስጊድ ከቀድሞ ሕንፃ ወይም መስጊድ 20 እጥፍ ገዝፎ ነው ማለት ነው። 13ኛ የአልአክባር መስጊድ እንዲሁም የሱራባያ ታላቁ መስጊድ በመባል የሚታወቀው በኢንዶኔዥያ ውስጥ ሁለተኛው ትልቁ መስጊድ እና በሱርባያ ምስራቅ ጃቫ የሃይማኖታዊ ቱሪዝም አዶ ነው። ነሐሴ 4 ቀን በ1995 ተገንብቶ በህዳር 10 ቀን በ2000 በፕሬዝዳንት አብዱራህማን ዋሂድ የተመረቀ ሲሆን 99 ሜትር ርዝመት ያለው የአላህን 99 ሚናራትም አለው። መስጂዱ ባለ 2 ፎቅ ዲዛይን ሲሆን ሊፍት፣ ቢሮ እና ለጎብኚዎች የተለያዩ መገልገያዎችም አሉት። 12ኛ የኮሎኝ ማዕከላዊ መስጊድ በጀርመን ኮሎኝ ኢረንፌልድ አውራጃ ውስጥ የሚገኝ ትልቅ እስላማዊ የአምልኮ ቦታ ሲሆን በሕንፃ ባለሙያዎች ጎትፍሪድ እና ፖል ቦህም የተነደፈ በ2000 ካሬ ሜትር ቦታ ላይ ባለው የጸሎት አዳራሽ ውስጥ እስከ 1200 ምዕመናን የሚያስተናግድ ትልቅ መስጊድ በአውሮፓ ከሚገኙት መስጊዶች አንዱ ሲሆን የዘመናዊ እና ባህላዊ ዲዛይን ድብልቅ መስጊዱ በታ ዩኒየን ለሃይማኖት ጉዳዮች ዲቲቪ የሚገነባውና የገንዘብ ድጋፍ የተወሰነ ውዝግብ ውስጥ ቢገባም የሃይማኖት እና የባህል ብዝሃነት ምልክት ሆኖ ቆይቷል። የኮሎኝ መስጊድ ንድፍ ዘመናዊ የሥነ ሕንፃ ዘይቤ ከባህላዊ እስላማዊ አካላት ጋር እስከ 30 ሜትር ከፍታ ያለው መዋቅርና 255 ሜትር ከፍታ ያላቸው ሚናሮችም አሉ። 11ኛ በዩኤስኤ ወይም ዱባይ ውስጥ የጁመይራህ መስጊድ የለም። የጁመይራህ መስጊድ በዱባይ የተባበሩት አረብ ኤሚሬቶች ውስጥ የሚገኝ ታዋቂ ምልክት ነው። ስለ ኤሚሬትስ ባህልና እስልምና ግንዛቤን ለመስጠት ሙስሊም ላልሆኑ ሰዎች የሚመራ ጉብኝት የሚያደርግ ዋና የቱሪስት መስህብ ነው። አርክቴክቸር ቅጥ በተለምዷዊ የፋችማይድ ዘይቤ የተነደፈ ዓላማው ለሼክ መሐመድ ቢን ራሺድ አልማክቱም በስጦታነት የተገነባ እና ዋና የቱሪስት መስህብ ነው። የጎብኚዎች መረጃ ለመጎብኘት ከሰቡ ጨዋነት ባለው መልኩ እንዲለብሱ ይጠበቅባቸዋል። ሴቶች ብዙውን ጊዜ የሚቀርቡትን የራስ መሸፈኛዎች እንዲለብሱ ይጠበቅባቸዋል። ጉብኝቶቹ ስለ እስልምና እና ኢማራቲ ወጎች ጥያቄዎችን ለመጠየቅ ዕድሎችን ያካትታሉ። 10ኛ በካይሮ የሚገኘው የአልአዝሃር መስጊድ በ970 ዓመተ ምህረት በፋቲሚድ ኸሊፋ የተመሠረተ ታሪካዊ እና ጉልህ ስፍራ ያለው ምልክት ነው። በመጀመሪያ የጀማ መስጊድ ወደ አልአዝሃር ዩኒቨርሲቲ ከዓለም አንጋፋ የትምህርት ተቋማት አንዱ የሆነው እና ከሺያ ወደ ታዋቂ የሱን ማዕከልነት በጊዜ ሂደት ተቀየረ። አርክቴክቸር ፋቲሚዶችን፣ ማምሉኮችን እና ኦቶማንን ጨምሮ ከተለያዩ ስርወ-መንግሥታዊ ተጽዕኖዎችም ያንጸባርቃል።
9ኛ ክሪስታል መስጊድ መስጂድ ክሪስታል በማሌዥያ በኩዋላ ቴሬንጋኑ የሚገኝ ከብረት ከብርጭቆ እና ከክሪስታል የተገነባ ዘመናዊ መስጊድ ነው። ይህም የሚያብረቀርቅ ከክሪስታል የሚመስል መልክ አለው። በእስላማዊ ቅርስ ፓርክ ውስጥ በዋን ማን ደሴት ላይ የተገነባው በ2008 የተጠናቀቀ ሲሆን እስከ 1500 አምላኪዎችንም ማስተናገድ ይችላል። በአይነቱ ልዩ በሆነው አርኪቴክቸር፣ በሚያስደንቅ አንጸባራቂ ንጣፎች እና በምሽት ደማቅ ብርሃን በመኖሩ ይታወቃል። 8ኛ በሙስካት ኦማን የሚገኘው የሱልጣን ካቡስ ታላቁ መስጊድ በ2001 ማለትም ከዛሬ 24 ዓመት በፊት የተጠናቀቀው እና እስከ 20,000 ምዕመናን በአንድ ጊዜ ማስተናገድ የሚችል የዘመናዊ እስላማዊ ስነ ሕንፃ አስደናቂ ምሳሌም ነው። የህንድ የአሸዋ ድንጋይ እና የኦማን የአሸዋ ድንጋይ ዋና የጸሎት አዳራሽ፣ የሴቶች ጸሎት ቦታ እና 5ቱ የእስልምና ምሰሶዎች የሚወክሉ 5 ሚራችን ውስብስብ ንድፎችንም ይዟል። መስጊዱን ለየት ካደረጉት ነገሮች መካከል በዋናው በመስጊዱ አዳራሽ ውስጥ የሚገኘው በ24 ካራት ወርቅ የተሰራ ግዙፍ ስዋሮቭስኪ ክሪስታል ቻንደለር እና በዓለም ሁለተኛው ትልቁ በእጅ የተሸመነ ምንጣፍ ውስጡ ላይ ይገኛል። እናም በመስጊዱ ዙሪያ የሚገኙት 5 ሚናርቶች 5ቱን የእስልምና ምሰሶዎች የሚያመለክቱ 5 ሚናሮች አሉ። ማለትም በአንድ አላህ ማመን፣ ጸሎትን፣ ምጽዋት፣ የረመዳን ጾም እና ወደ መካ የሚደረግ ጉዞን ያመለክታሉ ማለት ነው። 7ኛ በማሸድ ኢራን የሚገኘው የኢማሙ ረዛ መቅደስ 8ኛው የሺያ ኢማም አሊ አልሪዳ መካነ መቃብርን የያዘ ግዙፍ ግቢ ነው። ለሺያ ሙስሊሞች ትልቅ የሐጅ ስፍራ፣ የቱሪስት መዳረሻ እና በዓለም ላይ ካሉት ታላላቅ መስጂዶች መካከል አንዱ ነው። ኮምፕሌክስ እንደ ጎሃርሻድ መስጊድ፣ ሙዚየም፣ ቤተ መጻሕፍት፣ ሴሚናሮች እና ሌሎች ተቋማት ያሉ በርካታ ሕንፃዎችን ያካተተ ሲሆን ጉልህ በሆነ የፋርስ ስላይት ይህ መስጊድ በግንባታ ሂደት ላይ እየለ ብዙ መቶ ዘመናት ፈጅተዋል። የመጀመሪያው መዋቅር ኢማም ረዛ ከሞቱ በኋላ በ203ኛው ሂጅራ ወይም በ818 ዓመተ ምህረት የተቀበረበት ቦታ ላይ ነው የተገነባው። በማሸድ ኢራን የሚገኘው የኢማሙ ረዛ መቅደስ 8ኛው የሺያ ኢማም አሊ አልሪዳ መካነ መቃብርን የያዘ ግዙፍ ግቢ ነው። ለሺያ ሙስሊሞች ትልቅ የሐጅ ስፍራ፣ የቱሪስት መዳረሻ እና በዓለም ላይ ካሉት ታላላቅ መስጂዶች መካከል አንዱ ነው። ኮምፕሌክስ እንደ ጎሃርሻድ መስጊድ፣ ሙዚየም፣ ቤተ መጻሕፍት፣ ሴሚናሮች እና ሌሎች ተቋማት ያሉ በርካታ ሕንፃዎችን ያካተተ ሲሆን ጉልህ በሆነ የፋርስ ስላይት ይህ መስጊድ በግንባታ ሂደት ላይ እየለ ብዙ መቶ ዘመናት ፈጅተዋል። 6ኛ በቱርክ ኢስታንቡል የሚገኘው የሺህዛዴ መስጊድ ወይም የልዑል መስጊድ በ16ኛው መቶ ክፍለ ዘመን የኖረ የኦቶማን መስጂድ ለልጁ ሼህዛድ መህመድ መታሰቢያ እንዲሆን በሱሌይማን ግርማ የተሰጠ ነው። በታዋቂው አርኪቴክት ሚማር ሲናን የተነደፈ በ1548 የተጠናቀቀ ሲሆን ከመጀመሪያዎቹ የፊርማ ሥራዎቹ አንዱ ነው ተብሎ ይታሰባል። ይህም የክላሲካል ኦቶማን የመጀመሪያ ዘይቤን ያሳያል። መስጊዱ በተመጣጣኝ መጠን በሚያማምሩ ጉልላት ጌጦች እና ጸጥታ የሰፈነበት ድባብ ይታወቃል። የኢስታንቡል ታሪካዊ ቦታዎች ቁልፍ አካል ሲሆን በዩኔስኮ የዓለም ቅርስነትም ተዘርዝሯል። ይህን ግዙፍ መስጊድ የገነባው ሱልጣን ሱሌይማን ግርማ ሲሆን የገነባውም ለሞተው የበኩር ልጁ ሼህዛዴ መህመድ መታሰቢያ ነበር። 5ኛ በካዛብላንካ ሞሮኮ የሚገኘው ሐሰንዬ መስጊድ ከዓለም ታላላቅ መስጊዶች አንዱ ሲሆን በከፊል በአትላንቲክ ውቅያኖስ ላይ ተገንብቷል። 210 ሜትር ርዝመት ባለው ሚናር ዝነኛዋ በዓለም ላይ ካሉት ረጅሙ እና ሊገለበጥ የሚችል ጣሪያ፣ የወለል ማሞቂያ እና ውስብስብ የሞሮኮ ባህላዊ አርኪቴክቸር እንደ በእጅ የተቀረጸ እንጨት እና የዛልጅ ንጣፎች አሉት። ታምኑም ባታምኑም መስጊዷል ሺህ ሰጋጆችን በአንድ ጊዜ መያዝ የሚችል ሲሆን የተሰራውም ከሞሮኮ ሕዝብ በተገኘ የገንዘብ ድጋፍ በንጉሥ ሐሰንዬ የተሾመ ሀገራዊ ፕሮጀክት ነበር። የሐሰንዬ መስጊድ ሚናሬት በ210 ሜትር ወይም በ689 ጫማ ላይ ያለው ርዝመት የዓለማችን ረጅሙ ሃይማኖታዊ ሚናር አድርጎታል። በዚህ ረጅም ሚናር ጫፍ ላይ የሌዘር ጨረር በምሽት ከላይ ወደ መካ ይመራል። ጣሪያውም ወደ ሰማይ የሚከፍት ወይም ሊቀለበስ የሚችል ጣሪያ ነው የለው። ይህም ለመስጊዱ ልዩ ድባብ ይሰጠዋል። ይህ አስደናቂ የጥበብ ውጤትም ግንባታ ሥራው በ1986 ተጀምሮ በ1993 ነው የተጠናቀቀ። ዕድሜውም ገና 12 ነው ማለት ነው። 4ኛ መስጂድ ሱልጣን ወይም ሱልጣን መስጊድ። ይህ መስጊድ በሲንጋፖር ካምፖንግ ግላም ወረዳ የሚገኝ ብሔራዊ ሐውልት ነው። በትልቅ ወርቃማ ጉልላቶቹ እና በኢንዶ-ሳራሲኒክ አርኪቴክቸር የሚታወቅ በመጀመሪያ በ1824 ለሱልጣን ሁሴን ሻህ የተሠራው ሲሆን አሁን ያለው መዋቅርም በ1932 ወይም በ1932 ነው የተጠናቀቀ። የሲንጋፖርም ትርጉም ነው 5000 ሰጋጆችን ማስተናገድ የሚችል እና ዋና የሃይማኖት እና የባህል መለያ ነው። ታሪክ እና ጠቀሜታው
የመጀመሪያው ግንባታ የመጀመሪያው መስጊድ በ1824 የተገነባው ለሱልጣን ሁሴን ሻህ የሲንጋፖር የመጀመሪያው ሱልጣን ሲሆን ከብሪቲሽ ኢስት ህንድ ኩባንያ ጋር በተደረገው ስምምነት መሠረት ነው ሊገነባ የቻለው። አሁን ያለው ሕንፃ ዋናው መዋቅር ፈርሶ አሁን ያለው መስጊድ በ1932 ነው የተጠናቀቀው። ሱልጣን መስጊድ በ1975 የሲንጋፖር ብሔራዊ ሐውልት ተደርጎም ተሰይሟል። መስጊዱም በወርቅ ጉልላቶቹ ተለይቶም ይታወቃል። ሶስተኛ መስጊድ አልጀባር ግራንድ ሞስክ። ይህ መስጊድ በባንንግ ምዕራብ ጃቫ ኢንዶኔዥያ ውስጥ የሚገኝ ትልቅ ዘመናዊ መስጊድ ነው። በይፋ መስጂድ ራያ አልጀባር ይባላል። ከአርቲፊሻል ሐይቅ በላይ በ26 ሄክታር መሬት ላይ የተገነባው የኢንዶኔዥያ የሥነ ሕንፃ ጥበብ መለያ ምልክት ነው። ይህም ከተንሳፋፊ መስጊድ በሚል ቅጽል ስሙም ይታወቃል። በ2022 የተከፈተው መስጂዱ እስከ 33,000 ሰዎችን የሚይዝ ሲሆን የምዕራብ ጃቫ ከተሞችን የሚወክሉ 27 መግቢያዎች ያሉት ሲሆን እያንዳንዳቸው በክልሉ ባቲክ ያጌጡ ናቸው። ሁለቱም የአምልኮ ቦታ እና የባህልና የትምህርት ማዕከል፣ ቤተ መጻሕፍት እና ኤግዚቢሽን ቦታዎችን ያካትታል። ይህ ድንቅ መስጊድ የሚገኘው በጂድባጅ አካባቢ ባንዶንግ ምዕራብ ጃቫ ኢንዶኔዥያ ውስጥ ሲሚንክራንግ ቁጥር ሲሜነራንግ ገደባጌ አውራጃ ባንዱንግ ምዕራብ ጃቫ ኢንዶኔዥያ ውስጥ ነው የሚገኘው። በእርግጥ የቦታው ስም ራሱ ረጅም እና ውስብስብ ነው። ይህንን መስጊድ ልዩ ካደረጉት ነገሮች መካከል መስጂዱ በሰው ሰራሽ ሐይቅ ተከቧል። ተንሳፋፊ መልክም አለው። በዙሪያው ያለው የውሃ ማጠራቀሚያ ጎርፍ ለመቆጣጠር ይረዳል በሚል ተሳቢ ነበር የተሰራው፣ ግን ደግሞ ልዩ መልክም ሊሰጠው ችሏል ማለት ነው። ሁለተኛ በጥንታዊቷ ኢየሩሳሌም የሚገኘው አልአቅሳ መስጊድ በእስልምና ሦስተኛው ቅዱስ ስፍራ እና የፍልስጤም ማንነት እና ተቃውሞ ማዕከላዊ ምልክት ነው። ሐራም አልሻሪፍ ወይም ኖብል መቅደስ በመባል የሚታወቀው ትልቁ ግቢ እንደ የሩቅ ጉልላት ያሉ ሌሎች ሃይማኖታዊ መዋቅሮችን ያካትታል እና በሙስሊሞች ዘንድ የተቀደሰ ነው ተብሏል። በሃይማኖታዊ እና በፖለቲካዊ ጥምር ምክንያት ጣቢያው በእስራኤል እና በፍልስጤም ግጭት ውስጥ ዋነኛ የክርክር ነጥብ ነው። ፍልስጤማውያን የእስራኤል ቁጥጥር እና ወረራ ያሳስባቸዋል። ሃይማኖታዊ ጠቀሜታ አልአቅሳ መስጊድ በእስልምና ታላቅ ጠቀሜታ የለው በመሆኑም ሙስሊሞች በቀላሉ ለእስራኤል አሰልፈው አይሰጡትም። አልአቅሳ በእስልምና ውስጥ ከመካ እና መዲና ቀጥሎ ሦስተኛው ቅዱስ ቦታ ነው። ሙስሊሞች ነቢዩ ሙሐመድ በእስራኤላውያን ጉዟቸው አንድ ቀን ምሽት ከመካ ወደዚህ ቦታ ተወስዶ በአቅራቢያው ካለው የዓለቱ ጉልላት ወደ ሰማይ እንዳረገ ያምናሉ። ግቢውን ጨምሮ ግቢው ሁሉ እንደ ሕንፃዎች ብቻ ሳይሆን እንደ ቅጽበት እስራኤላውያን ይህንን ቦታ ከፍልስጤማውያን ለመንጠቅ የሚፈልጉትም እንዲሁ አይደለም። ይህ ቅዱስ ስፍራ አይሁዳውያንም ቅዱስ ስፍራቸው አድርገው ነው የሚያዩት። ቦታው የጥንቷ የኢየሩሳሌም ቤተ መቅደስ የሚገኝበት ቦታ እንደሆነ ስለሚታመን የመቅደስ ተራራ ለአይሁዶች ተብሎም ይታወቃል። የቤተ መቅደሱ ቅሪት ተብሎ የሚታሰበው ምዕራባዊ ግንብ በቦታው ላይ የሚገኝ ሲሆን የአይሁድ እምነትም ቅዱስ ስፍራ ነው። ፖለቲካዊ እና ታሪካዊ አውድ ሥራ እና ቁጥጥር ከ1967ቱ ጦርነት በኋላ እስራኤል አልአቅሳ መስጊድን ጨምሮ ምስራቅ ኢየሩሳሌምን ተቆጣጠረች። በ1967 ስምምነት መሠረት ዋቅፍ የእስልምና ሃይማኖታዊ እምነት የዕለት ተዕለት አስተዳደራዊ ቁጥጥር አለው። የእስራኤል ፖሊስ ግን ለደህንነቱ ተጠያቂ ነው። ግጭቶች እና ብጥብጥ ተቃውሞዎች እና ብጥብጥ እንደ ሁለተኛው ኢንቲፋዳ በ2000ዎቹ መጀመሪያ ላይ የተከሰቱት የእስራኤል ድርጊት በጣቢያው ላይ ተቀስቅሷል። እስራኤላውያን በመስጊዱ ላይ ያደረጉት ወረራም እንደ ሐማስ ካሉ ቡድኖች ጋር ሰፋ ያለ ግጭት እንዲፈጠር አድርጓል። አልመስጂድ አነበዊ ወይም የነቢዩ መስጂድ በመዲና ሳውዲ አረቢያ ውስጥ የሚገኝ ሲሆን በመካ ከሚገኘው መስጂድ አልሐራም ቀጥሎ በእስልምና ሁለተኛው ትልቁ እና ሁለተኛም ቅዱስ መስጊድ ነው። በመጀመሪያ በነቢዩ ሙሐመድ በ622 ዓመተ ምህረት የተሠራ ሲሆን ከባልደረቦቻቸው አቡበከር እና ዑመር ጋር በመሆን መቃብራቸውን ይዟል። መስጊዱ ለዘመናት ተስፋና ረንገት ይታወቃል። ዘመናዊ የአየር ንብረት ቁጥጥር የለውና በሚሊዮን የሚቆጠሩ ሰጋጆችን
በሚሊዮን የሚቆጠሩ ሰጋጆችን ማስተናገድ የሚችል ትልቅ የጸሎት አዳራሽም አለው። ታሪክ እና ግንባታ መስጊዱ ነቢዩ መሐመድ ከመካ ወደ መዲና በተሰደዱ ጊዜ ማለትም በ622 ዓመተ ምህረት ነው የተሠራው። መሬቱንም ከሁለት ወላጅ አልባ ልጆች ሳህል እና ሱሃይል ገዝተው አቡ አዩብ አልአንሷሪ እንዲከፍል አደረጉ። እና እንዴት ነበር? በርግጥ እንደወደዳችሁት አልጠራጠርም። ግን ከተመቻችሁ እኔም ለማቅረብ ትንሽ ስለላፈው ቢያንስ ላይክ ሳታደርጉ እንዳትሄዱ። ደሞ ክፍል 2ን ከፈለጋችሁ ዓለም ላይ ካሉ ምርጥ መስጊዶች መካከል ውብ የሆኑትን እንዳስጎበኛችሁ ከፈለጋችሁ በኮሜንት ጻፉልኝ። እናም ቻናሉን ከወደዳችሁት ደሞ የምለቃቸው ነገሮች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እናም በድጋሚ ውለታ ከላበዛውባችሁ ከይቅርታ ጋር ይህ ቪዲዮ ብዙዎች ጋር እንዲዳረስልኝ ላይክ እና ሼር ኮፒ ሊንክ በማድረግ እንድትተባበሩን በአክብሮት እጠይቃችኋለሁ። ስለ ሁሉም ነገር በጣም ነው ማመሰግነው። በቀጣይ እስከምንገናኝ እወዳችኋለሁ። ቻው ባይ ባይ።